መዘክረ ሕይወት ምዕራፍ 14 በእውነተኛ ታሪክ ላይ የተደረሰ መጽሐፍ። ደራሲ ይላቅ ሻረው። የግራዝማች ሰንደቁንና የአቶ በዛብህን መገዳደል አላስፈላጊ መሆኑን ሽማግሌዎች ሲመክሩ ሰንብተዋል። የሀገር ሽማግሌዎች በነገሩ እንዲገቡበትም እርቀ ሰላም እንዲፈጠር ዋናውን ሚና የተጫወቱት ሊቀ ካህናት ነበሩ። ያለ ዕድሜ ጋብቻ እንዲወገድ ለአካለ መጠን ያልደረሱ ልጆች ላይ ቤተሰብ መስማማቱን እንዲያቆምና ነውርም መሆኑን የዘወትር ሥራቸው አድርገው በሄዱበት ሁሉ ሊያስተምሩ ወስነው ተነስተዋል። ሽማግሌዎቹ የሁለቱንም ቤተሰቦች አስማምተው ጨርሰዋል። ወይዘሮ ሙሉመቤትም በቀጠሯቸው ቀን ለሽማግሌዎቹ የይሁንታ መልስ ስለሰጡ የሁለቱ ቤተሰቦች መካከል ደስታ ነግሶበታል። የሰርጉ ጉዳይም በቅርብ ቀን ሊሆን ዝግጅቱ እየተፋጠነ ነው። ወይዘሮ ሙሉመቤት የልጃቸውን የወርቅ ዓለምን ፈቃድ በስልክ ከተረዱ በኋላ በጋብቻው ተስማምተዋል። የመጨረሻው ቀጠሮ ግን ወርቅ ዓለም ከመጣች በኋላ ሊሆን ሽማግሌዎቹም አምነዋል። ወርቅ ዓለም ኃይለ ማርያምን አግኝታ እንደተነጋገሩና አብረው እንደሰነበቱ ለእናቷ ስለተናገረች ወይዘሮ ሙሉመቤት ከሽማግሌዎቹ ሐሳብ ሊወጡ አልቻሉም። ሽማግሌዎቹም ኃይለ ማርያም በአስቸኳይ እንዲመጣላቸውና እንዲያዩት በጣም ጓጉተው ነበር። ሞቷል ብለው የሚያወሩ ጎረቤቶች ስለነበሩ ያፍሩ ዘንድ የፈለጉ ይመስላሉ። ሊቀ ካህናት በአስቸኳይ ወደ ባህር ዳር ደውለው ኃይለ ማርያምንና ወርቅ ዓለምን ይትባረክ ይዟቸው እንዲመጣና ሽማግሌውንም ቃል በገቡት መሰረት እንዲጨርሱለት ተነጋግረዋል። የሁለቱም ቤተሰቦች በድግሱ ዙሪያ ሽር ጉድ እያሉ ናቸው። ኃይለ ማርያምን ለማየት ያልቸኮለና ያልናፈቀ ሰው አልነበረም። ከባህር ዳር ከተማ በጧት ተነስተው ደብረ ታቦር ከደረሱ በኋላ ወርቅ ዓለምን ወደ ቤተሰቦቿ ቀድማ እንድትደርስ ኃይለ ማርያም ልኳታል። እሱ ከይትባረክ ጋር ወደ ኋላ ቀርቶ ለቤተሰቡ ሊደረግ የሚገባውን ሁሉ ገዛዝቶ ጨርሷል። ለብዙ ዓመት ተለይቷት የነበረችውን እናቱን ለማስደሰት ዝግጅቱን አጠናቋል። የሚበቃቸውን ያህል አልባሳት ከባህር ዳር አዘጋጅቶ በትልቅ ሻንጣ ይዟል። ክምር ድንጋይ ከተማ እንደደረሱ ይትባረክ ወደ ቤተሰብ ሻንጣ ተሸካሚ እንዲልኩለት መልእክት በሰው ልኳል። ሊቀ ካህናት ሁለት የሃይስኩል ተማሪዎችን ከትምህርት መልስ እግረ መንገዳቸውን አግዘዋቸው እንዲመጡ ልከውላቸዋል። ቤተሰቡ ተሰብስበው ከጎረቤቱ ጋር ይጠብቁት ነበር። ኃይለ ማርያም ከይትባረክ ጋር ከክምር ድንጋይ ተነስተው አቀበቱን ተጉዘው ጉና ተራራ ስር ከምትገኘው ሞክሽ ኪዳነ ምሕረት ቤተክርስቲያን አጥቢያ ደረሱ። የኃይለ ማርያም መገኘት ከጦርነት ተርፎ እንደመጣ የደርግ ወታደር የተቀበሉት በተኩስና በልልታ ነበረ። አንዳንዶቹም በሐሳባቸው የጥይቱን ተኩስና ጩኸት ሲሰሙ የግራዝማች ሰንደቁና የአቶ በዛብህ ቤተሰብ እንደገና ገርሽቶባቸው የተገዳደሉ መስሏቸው ነበር። ምክንያቱም የጥይቱ ተኩስና እልልታው ከቤታቸው ደጃፍ በመሆኑ ግራ የተጋባ ጥቂት አልነበረምና። ኃይለ ማርያምን ወደ ቤተሰብ ካስገቡት በኋላ በአፍላው የአባቱን የአቶ በዛብህን ሞት ለማርዳት የመንደር ሽማግሌዎች መንሾካሾክ ጀመሩ። ከፊት ለፊቱ ግድግዳ ላይ በፍሬም ተሰቅሎ የአባቱን የአቶ በዛብህን ፎቶ ተመለከተ።
አይኖቹን ከፎቶው ላይ ተክሎ እንባው በጉንጮቹ መካከል ፈሰሰ። ከተሰቀለበትም አውርዶ በደረቱ አቅፎ ተንሰቀሰቀ። የአባቱን ሞት ለማርዳት ተደርድረው የነበሩት ጎረቤቶቹ ሁሉ ግራ ተጋቡ። ኃይለ ማርያም በእርሱ ምክንያት አባቱ አቶ በዛብህ እንደሞቱ አድርጎ ሲያለቅስ አርጆቹ ራሳቸው መረዳት ጀመሩ። ነገር ግን የኃይለ ማርያም ለቅሶ ቤተሰቡን ሁሉ እንደገና ሆድ አስብሶታል። አቶ በዛብህን በጣም ይወዳቸው ስለነበረ ጎረቤቱ ሁሉ ለቅሶውን እንደ አዲስ አደረጉት። ሊቀ ካህናት ተነስተው ሁሉንም ዝም እንዲሉ አደረጉ። ምን ሆናችሁ ነው? አታልቅሱ እንጂ እሜቴ፣ ዝም ይበሉ እንጂ። እሱ እኮ አስቀድሞ ሰምቷል፣ ከሰማ ቆይቷል። ሁሉንም ችሎት ነው የኖረው። አሁን አጋጣሚ ፎቶአቸውን አየ እንጂ እርሙን እኮ ካወጣ ቆየ። ጌታነህ የአቶ በዛብህን ፎቶ ከኃይለ ማርያም እጅ ተቀብሎ ወደ መኝታ ክፍሉ አስገባው። የወርቅ ዓለም ቤተሰቦች መስተንግዶ ይዘው በመምጣት ኃይለ ማርያምን ሲያጫውቱት አምሽተው የተወሰኑት ቤተሰብ ሲመለሱ ታላቅ ወንድሟ ጌታነህና እናቱ ወይዘሮ ሙሉመቤት ብቻ ቀሩ። ኃይለ ማርያም ግን የወርቅ ዓለም ቤተሰቦች መሆናቸውን ፈጽሞ አላወቀም ነበር። የሀገራችን ባህል ድሮ ከነበረበት ሁኔታ በእጅጉ ተለውጧል ማለት ነው አለ አጠገቡ ሆኖ ለሚያጫውተውና ለአባቱ ገዳይ ልጅ ለጌታለም ሰንደቁ። ኃይለ ማርያም እንዳላወቀው ጌታነህ ገብቶታል። ጌታነህም ኃይለ ማርያም ሲያውቀኝ እንዳይደነግጥ ብሎ በማሰብ ተሳቋል። እስካሁን ግን እኔን አላወከኝም ኃይለ ማርያም አለ ጌታነህ በረዶ የመሰለ ጥርሱን ፈልቀቅ አድርጎ። አይ ረሳው፣ እኔ አላወቅኩህም። ማነህ ግን አለ ኃይለ ማርያም የመፍራትም የመደንገጥም ስሜት በፊቱ ላይ እየታየበት። ምክንያቱም ደም ያለበት ሰው ሁሌም ስጋት አለበትና ነው። በአባት የመጣ ለልጅም እንደሚተርፍ ስለሚያውቅ ኃይለ ማርያም ይሰጋ ነበር። የግራዝማች ሰንደቁ ልጅ የወርቅ ዓለም ወንድም ጌታነህ ማለት እኔ ነኝ አለ ንግግሩን በመቀነስና ለሌሎቹ እንዳይሰማ ወደ ጆሮው ጠጋ ብሎ። ኃይለ ማርያም የጠበቀው ነገር ባለመሆኑ በጣም ደነገጠ። የወርቅ ዓለም ወንድም ይሆናል ብሎ ባለማሰቡ ሲያወራ የቆየውን ጨዋታ ሁሉ ወደ ኋላ ዙሮ እያንዳንዷን መፈተሽ ጀመረ። ከተቀመጠበት ተነስቶም ጌታነህን ሰላምታ ከሰጠ በኋላ ሰውነቱ መንቀጥቀጥ ጀመረ። የተወሰነ ጊዜም ዝምታ ነገሰበት። በልቡናው ብቻ ማውራት ጀመረ። እውነትም ህብረተሰቡ ተለውጧል ማለት ነው። ተመስገን አምላኬ። በቃ እንዳይሰማው ማጫወት አለብኝ አለና ከራሱ ጋር ያለውን ውስጣዊ አስተሳሰብ ጨርሶ ከጌታነህ ጋር ማውራት ጀመረ። ስለ ሁኔታው ሰምቻለሁ። እንግዲህ ምን ይደረግ? ሰይጣን ክፉ ስራውን የሚሰራው በሚዋደዱ ሰዎች ላይ ነው አለ። አይኖቹ እንባ ቋጥረው እንባው በጉንጮቹ መካከል ሊፈስ ሽፋሽፍቶቹ እስኪከደኑ ብቻ ይጠብቃል። እንባውን በጉንጮቹ መካከል አፈሰሰው። የግራዝማች ሰንደቁንና የአባቱን ያቶ በዛብህን ሞት ከሰው ሳይሆን በጨለማ ከነሱ ቤተክርስቲያን በእንግድነት መጥቶ ሐውልቱን አይቶ እንዳወቀ ነገረው። በእኔ ምክንያት እንደተገዳደሉ ሳውቅ ከሀገር ማን ያኖረኛል ብዬ መጥፋትን መረጥኩ።
ተስፋዬ ሁሉ ተቋረጠ ሲል ቀድሞ የአባቱን ሞት እንዳወቀ ሁሉም ተረዱ። ወርቅዓለምና ኃይለ ማርያም ወደ ቤተሰቦቻቸው በመጡ በነጋታው የተላኩት ሽማግሌዎች የወርቅዓለምን ፈቃደኝነት ለማረጋገጥና በወይዘሮ ሙሉመቤትም ተለዋጭ ቀጠሮ መሰረት በጧት ተነስተው ሄዱ። ወይዘሮ ሙሉመቤት ሽማግሌዎቹ እንደሚመጡ ለወርቅዓለም ማታ ነግረዋታል። ወርቅዓለም ቀድማ ከእንቅልፏ በመነሳት ቤቱን አስተካክላ ለሚመጡት እንግዶች ቡና ለማፍላት ስትዘጋጅ ሽማግሌዎቹ የግቢውን በር አንኳኩ። ውሻው ሽማግሌዎቹን ላለማስገባት በሩን አንቆ ይደነፋል። ጌታነህ ሽማግሌዎቹን ሊቀበል ሲወጣ ወይዘሮ ሙሉመቤት ቡናውን ተቀብለዋት ወርቅዓለም ወደ ጓዳ ሌላ ቁርስ ለመስራት ገባች። የበጋ ጎዛና የበሬ ጀንዲ ተነጥፎላቸው ሽማግሌዎቹ መደብ ላይ ዘልቀው ተቀመጡ። ወይዘሮ ሙሉመቤት ለመጡት ሽማግሌዎች ያላቸውን ፈቃደኝነት ከነገሯቸው በኋላ ወርቅዓለምን ከጓዳ አስጠርተው በየተራ መረቋት። እኛ ሁሉን ሰምተናል ወርቅዓለም፣ አንቺ የተማርሽና አስተዋይ ልጅ ስለሆንሽ ይሄንን አደረግሽ። ይሄ ታሪክ በአካባቢያችን የመጀመሪያ ምዕራፍ በመሆኑ አንቺ ስትታሰቢበት ትኖሪያለሽ። ማንም የማያደርገውንና ሊያደርገውም የማያስበውን ደፍረሽ ስለገባሽበት እግዚአብሔር አምላክም አላሳፈረሽም። መማር ማለት ይሄ ነው የኔ ልጅ አሉ ሰውን በማስታረቅና በመሸምገል የሚታወቁት አቶ ምስጋናው ንጋቱ። እኔ እንኳን ከአቶ ምስጋናው በላይ ብዙ አልጨምርበትም፣ ሁሉንም እሳቸው ተናግረውታል። ነገር ግን ግራዝማች ሰንደቁና አቶ በዛብህ ሀገር የሚቀናባቸው የረጅም ዘመን ወዳጆች ነበሩ። ታዲያ ምን ያደርጋል፣ አንዳንድ ጊዜ ሰይጣን ይህንን የመሰለ ፍቅር ስለማይወድ ወደ በቀላ ወሰዳቸው። አሁንም ያ የነበረው ፍቅር እንደገና እንደሚመለስ እናምናለን። አንቺንም እግዚአብሔር ይጠብቅሽ ወርቅዓለም። እውነትም ወርቅዓለም፣ ወርቅ ያልብስሽ መድኃኔዓለም። በጣም ኮርተንብሻል ልጄ አሉ ለግራዝማች ሰንደቁ የቅርብ የሥጋ ዘመድ የሆኑትና ለሽምግልና ከተመረጡት ሶስተኛው አቶ ነጋሽ ምረቱ። ሌሎቹ ሽማግሌዎች ግን አሜን ብለው ምርቃቱን ከመቀበል ውጪ የመናገር ዕድል ሳይሰጣቸው የተዘጋጀውን ቁርስ ለመመገብ ጌታነህ የእጅ ውሃውን ይዞ ፊት ለፊታቸው አቶ መርሻ በሩ አጠገብ ጎንበስ አለ። ቁርሳቸውን በሚገባ ተመግበው ቡናቸውንም ጠጥተው ሲጨርሱ የመስተንግዶ ፍጻሜ ምርቃት ለአቶ ይፍረደው በርሱ ፈቃድ እንዲመርቁ ዕድሉ ተሰጣቸው። 50 ክንድ ጋቢያቸውን እያውዠመዠሙ ተነስተው ምርቃቱን በወይዘሮ ሙሉመቤትና ልጆቻቸው ላይ ያወረዱት። ወይዘሮ ሙሉመቤት ወርቅዓለምንና ጌታነህን አጠገባቸው ይዘው አንገታቸውን ዘንበል እያደረጉ ምርቃቱን ይቀበሉታል። እንደ እህል ተወደዱ፣ እንደ ዋርካ ስፉ፣ ዘራችሁ ይለምልም፣ ከጎረቤት ምቀኛ ካህያ ቀበኛ አምላክ ይሰውረን፣ እኛ እንደገባንበት ረድኤት በረከት ይግባበት፣ ፍቅሩን ሰላሙን አምላክ ያድለን፣ የሰላም የጤና ቤት ያድርግልን፣ ልጆችዎን ቢሳይን ካቦት፣ የልጆችዎን ፍሬ ባይነው ያሳየዎት፣ ረቡ ሰቡ ወጡ ገቡ የሚለውን ምቀኛ ልብ ይስጥልዎት፣ ለሰርጉ ደግሞ በሰላም ያድርሰን። ወይዘሮ ሙሉመቤት በእውነት የነበረው የጥንቱ ያቶ በዛብህና የግራዝማች ሰንደቁ
እንዲሁም የቤተሰቡ ፍቅር ዛሬ ተመልሷል። እንኳን ዳግመኛ ደስ አለዎት አሉና አቶ ይፍረደው ቤተሰቡን ሁሉ በደስታ ሞሉት። ሽማግሌዎች የሰርጉን ቀን በቅርብ ቀን እንዲሆን ወስነው ከግቢ ወጡ። የኃይለ ማርያም ቤተሰብ ወርቅ ዓለምም ወይዘሮ ሙሉ እመቤትም ፈቃደኛ ሆኑ ሲባሉ ለደስታቸው ወደር አጡ። ድግሱ ከልክ በላይ ሆኗል። ለኃይለ ማርያምም የወርቅ ዓለም ቤተሰቦች ፈቃደኛ መሆናቸውንና በጋብቻቸውም መስማማታቸውን ሲነገረው ተደሰተ። ከደስታው የተነሳ ወርቅ ዓለምንና ይትባረክን ይዞ ወደ ደጋው ሄዶ ሲዝናኑ እንዲውሉ አሰበ። ድሮ ልጅ ሳለ ያውቀውና ይወደው የነበረውን እንዲሁም በግና ከብት ይጠብቅበት የነበረውን ጉና ተራራን፣ የበረዶውን መከማቻና በረጃጅም ጀበራ በነጭ ሳርም ጭምር የተሸፈነውን ነፋሻውን ደጋ ለማየት ፈለገ። የቀይ ቀበሮና የጅም መናኸሪያ ወደ ሆነው ወደ ቅንጭፍት ተራራ ተያይዘው ወጡ። ኃይለ ማርያም ሁለቱን ወንድሞቹን አስከትሎ ስንቅ ባገልግል አስይዞ መንገዳቸውን ቀጠሉ። ድንገት ጓሻው የሽፍታ መፈንጫ ስለሆነና የከፋው ወንድ ልጅም ወደ ጓሳው ሄዶ ኩርፊያውን አሳልፎ የሚመለስበት የክፉ ቀን መጠጊያ ስለሆነ እንዳይተናኮሏቸው በማሰብ የኃይለ ማርያም ወንድሞች መሳሪያቸውን ክላሽና ሚኒሽራቸውን አስተካክለው ተከትለው አብረው ሄዱ። ይህንን ንጹህ አየር እየተመገቡ ያለውን የተፈጥሮ መዓዛና የጦስኝን ሽታ እየማጉ የነጭ ሳሩንና ሰንሰለታማ ቋጥኞችን እንዲሁም የጭማና የጓሌውን ተፈጥሯዊ መስህብ እያዩ ከጧቱ 4 ሰዓት ጀምሮ እስከ 10 ሰዓት ድረስ ይዝናኑ አሉ። ካሜራቸውም ስራ ሳይፈታ የተፈጥሮ መስህብ የሆኑትን ሁሉ የአራዊቱንና የአዕዋፋቱን ዝርያ ፎቶ እያነሱ የቀይ ቀበሮንና የአሽኮኮን ትርምስ እየተመለከቱ በተራ የሚጠበቀውን የከብትና የበግ የፈረስና የአህያ መንጋ እያዩ ሲዝናኑ ውለው አመሻሹ ላይ ወደ ቤተሰቦቻቸው ተመለሱ። ወርቅ ዓለምንም ይትባረክ ወደ ቤቷ ሸኝቷት ተመለሰ። ኃይለ ማርያም በነጋታው እሁድ ቤተ ክርስቲያን ሄዶ ቅኔ ሲመራና ለተሰበሰበው ሕዝበ ክርስቲያን ትምህርተ ወንጌል ሲያስተምር በአካባቢው ህብረተሰብ መነጋገሪያ ሆነ። ኃይለ ማርያምን የድምጡን ማማርና የትምህርቱን አቀራረብ በማየታቸውና በመስማታቸው መነጋገሪያ አደረጉት። የመንደር ሽማግሌዎች አንዳንዶቹም የወርቅ ዓለምን መታደልና ጠንካራ ልጅ መሆኗን ያወራሉ። የግራዝማች ሰንደቆ ልጅ ጥሩ ቀንቷታል፣ አቤት መታደል፣ እድለኛ ናት፣ ከዚህ ሁሉ ፈተና አልፋ ለዚህ ክብር መድረሷ፣ ልጅ ከወለዱ አይቀር እንዲህ ነው እንጂ ይሏት ነበር። ወርቅ ዓለም ገና የ10ኛ ክፍል ተማሪ ሆና እያለች ጠልፎ ለማግባት ያልታገለ ወጣት አልነበረም። የወርቅ ዓለም አለመጠለፍ ምክንያቱ ግን ለኃይለ ማርያም መታጨቷን አብዛኛው ሰው ስለሚያውቅ የኃይለ ማርያም ወንድሞች ደግሞ በመፈራታቸው ነበር። የኃይለ ማርያም ወንድሞች እንኳንም ይህንን ምክንያት አግኝተው ደርሰው አምባጓሮ የሚፈጥሩ ስለሆኑ ተከብራ እንድትኖር ረድቷታል። ለዚህ ነበር የወርቅ ዓለም ቤተሰቦች እነጌታነህም የባሰ ተጠልፋ ሌላ ጣጣ ከምታመጣብን ወደ አዲስ አበባ ሄዳ ትማር በሚለው የተስማሙት። ኃይለ ማርያም ተወልዶ ባደገበት አካባቢ